ክቡር ጠቅላይ ሚኒስትር፣ ሌላው በከፍተኛ ወጪ ወጥቶባቸው የተማሩ ሀገራቸው ውስጥ ለመስራት ፍላጎት ያላቸው ምንም አይነት የተለየ የፖለቲካ አመለካከት ያሌላቸው በኢኮኖሚ ችግር ምክንያት ብቻ ወደ ውጭ የሚሄዱ ባለሙያዎቻችን በተለይ ሲኒየር ሐኪሞቻችን ጉዳይ በተመለከተ ምን ታቅዷል? ምን ታስቧል? በመጨረሻም ከላይ የተገለጹት ችግሮቻችን መንስኤ ያለንበት የኢኮኖሚ ደረጃና አቅም መሆኑን እንረዳለሁ። ክቡር ጠቅላይ ሚኒስትር፣ ከዓመታዊ በጀታችን የጤናው ድርሻ ከ3% ያልበለጠ ነው። ኢትዮጵያ በፈረመችው የአቡጃ ዲክላሬሽን ሀገራት ከ15% በታች ያልሆነ ነው የሚመድቡት። ብዙ ሀገራት አሳክተዋል። ጎረቤቶቻችንም ይሄን ያህል ባይደርሱም ከኛ በተሻለ እየመደቡ ነው ያሉትና የኛ የጤና በጀት ካለው የሕክምና መገልገያዎችና የመድኃኒቶች ዋጋ መጨመር፣ ከአዳዲስ በሽታዎች መከሰት፣ ከሕክምና ወጪ ጋር ተያይዞ ያሰብነውን ለማሳካት ያነሰ ይመስለኛልና ይህንን ለማሻሻል የታቀደ ነገር ይኖር ይሆን? እጅግ አመሰግናለሁ።